ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦች እንዴት ናችሁ? እኛ አልሐምዱሊላህ ደህና ነን። እንግዲህ ዛሬም በጣም ጽድት ያለ በኤምዲኤፍ የተሰራ የኮንፈርት ያለው ቁም ሳጥንና በጣም ጽድት ያለች ጎን ሜትር ከ50 ሜትር ከ60 ማለት ነው ቲቪ ስታንድ ነው ይዤላችሁ የመጣሁት። በጣም ጽድት ያለ እቃ ናቸው እና ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ እንግዲህ በኤምዲኤፍ እና ብዙ ጊዜ ያው በኤችዲኤፍ ነው እቃዎችን የምሰራው ያላቸውን የማቴሪያል የእቃውን ልዩነትና ከነሙሉ ዋጋው ነው የምነግራችሁ። አብራችሁኝ እንግዲህ ቆዩ። አጠቃላይ እቃውንም እየከፈትኩ አሳያችኋለሁ። ዋጋውን መጨረሻ ላይ እነግራችኋለሁ። እንደገና ደግሞ የኤምዲኤፍ እና ኤችዲኤፍንም ልዩነት አሳያችኋለሁ ማለት ነው። እና ይሄ ቁም ሳጥን የተሰራው በኤምዲኤፍ ነው፣ ያው ታዘን ነው። ስለዚህ ያው የከለሩንም አጠቃላይ የኤምዲኤፍ ስራውንም በጣም ጥራት ያለው እቃ ስለሆነ አሁን ይሄ ላምኔት ከላይ አሁን ባልከፍተው ኤችዲኤፍ ነው የሚመስለው አይደል? ልክ ሽሮማ ከለር ላምኔት የሆነ ኤችዲኤፍ ነው የሚመስለው እና አሁን እየከፈትኩ አሳያችኋለሁኝ። እንደምታዩት ያው ውስጡ ኖርማል ቀለም የተቀባ ነው ማለት ነው። የላይኛው ደግሞ የማሽን ቀለም ስለሆነ ይሄን ይመስላል ማለት ነው። እንግዲህ ይሄኛው ከላይ ሙሉ ሁለት በር ወጥ ነው ማለት ነው። ስለዚህ ይሄኛው ደግሞ እዚህ ጋር መስቀያ ያለው የመሐለኛው ይሄ ሰፊ ነው። እንደገና ደግሞ እዚህ ታች ያው ሁለት መሳቢያ ተጠቅመንለታል ማለት ነው። እና ይሄኛው ምንድነው ሙሉ ውስጡ ይቀባል ማለት ነው። ይሄኛው ደግሞ አጠቃላይ ሙሉ የማሽን ቀለም ቫርኒሽን ጨምሮ አጠቃላይ ሙሉ ቀለም ይቀባል ማለት ነው። እዚህ ጋር እንግዲህ ያው ብዙ ጊዜ ቁም ሳጥን እንደየ ምርጫችሁ ፓርቲሽኑ ሰፊ ይሆናል የሚከፈል እንደየምርጫችሁ እንሰራለን ማለት ነው። ስለዚህ ያው ይሄን ይመስላል። ይሄኛው ያው ከዚህኛው ጋር ተመሳሳይ ነው ማለት ነው። እንግዲህ እቺኛዋ ቁም ሳጥን የምትለየው በዚህ በኩል ዘወር በልና እዚህ ጋር ደግሞ እንደምታዩት ይሄ ኮስሞ ማስቀመጥ ይቻላል ማለት ነው። እዚህ ላይ አዲስ ዲዛይን ነው። አንዳንድ ቀለል ያሉ ነገሮችንም መጽሐፍ ነገር ማስቀመጥ ትችላላችሁ። ዋና እንትኑ ግን እዚህ ጋር መስተዋት አለው። በዚህም በኩል ደግሞ ያው ይሄኛው መስተዋት ነው። እንግዲህ ታዘን ነው ያው አንዳንድ ሰው ደግሞ ሁለት መስተዋትም ስለሚፈልግ እና እንግዲህ ይሄኛውም ኮስሞ ሁለት ኮስሞ መጠቀምም ትችላላችሁ። እዚህም ጋር ደግሞ እቺኛውም ተመሳሳይ ናት ማለት ነው። እንግዲህ ይሄ ቁም ሳጥን የተሰራው በኤምዲኤፍ ነው ማለት ነው ሙሉ በሙሉ። ስለዚህ እንደ ምርጫችሁ ምናልባት ይሄኛው ሊላጥ ይችላል ማለት የኤችዲኤፉ ሊላጥ ይችላል የሚል ስጋት ነው ብዙ ጊዜ ያው እንግዲህ ቴሌግራም ላይ የምታወሩኝ። ያው ኤምዲኤፉ ብዙ ጊዜ ተመሳሳይ ባህሪ ነው ያለው እና የተሻለውንም ያው መጨረሻ ላይ እንግዲህ አሳያችኋለሁ። እዚህ ጋር ማቴሪያሎችም ስላሉ ማለት ነው። እንግዲህ ቲቪ ስታንዷ እቺን ትመስላለች። በጣም ጽድት ያለች ናት። እቺ ሜትር ከ60 ቲቪ ስታንድ እስከ 60 ኢንች ድረስ ማስቀመጥ ይችላሉ። እነዚህ እስከ ማለት 60 ኢንች ድረስ ማስቀመጥ ይችላሉ። በጣም ጽድት ያለች ቲቪ ስታንድ ናት። እቺን ትመስላለች ማለት ነው። እንግዲህ እንደምታዩት ዋንጫዎቹ በጣም ጽድት ያሉ ናቸው። አሪፍ ዋንጫ ነው የተጠቀምነው። በጣም ቅልጥፍ ያሉ ዘመናዊ ቁም ሳጥኖች ናቸው ማለት ነው። አሁን ማሳያችሁ የማቴሪያሉ ልዩነት ነው። እስኪ አንድ ጊዜ ጠጋ በልና ላሳያቸው ማለት ነው። አሁን ኤምዲኤፍ ይሄ ነው። ኤምዲኤፍ ማለት በቃ ሁሉንም ነገር ቀለም ነው የምንቀባው ማለት ነው። ይሄን ቀለም እንቀባዋለን። እንደምታዩት ሙሉ በሙሉ በእንትኑ ዱቄቱ እንዳለ ምንም አይነት የታሸገ ነገር የለውም ማለት ነው። በፋብሪካ በኮላ በምናምን ሙሉ በሙሉ የተሰራ ነው ማለት ነው። ስለዚህ ይሄኛው ደግሞ ላምኔት ወይም ኤችዲኤፍ የሚባለው እንደምታዩት እዚህ ጋር ነጭ ከለር አለ። እዚህ ጋር ደግሞ ውሃ ሰማያዊ ነገር ነው። እዚህ ጋር ደግሞ እንደ ቡኒም የሚመስል ከለር ነው ማለት። ስለዚህ እነዚህ አሁን ልዩነቱ ምንድነው? ይሄ የታሽጓል አልቋል ማለት ነው። ስለዚህ በኤችዲኤፍ ስንሰራ ይሄንን የዳረኛውን ቪነር እንለጥፈዋለን። አልሙኒየምም ፍሬም መደረግ ይችላል። እንደገና ደግሞ ቀለምም እንደየ ስራው ሁኔታ በማንኛውም እንትን ብቻ ይሄ ጠርዙ ይለጠፋል ማለት ነው። እና አሁን ወደ ዋጋው ስመጣላችሁ በኤምዲኤፍ ለምታዙን እዚህ ኤምዲኤፍ ላይ ምንድነው
ከዚህ ከላምኔቱ ዋጋው ይቀንሳል ይሄ ዕቃ ግዢ ላይ ማለት ነው ስንገዛ። ስለዚህ ይሄኛው ደግሞ ኤምዲኤፉ ሌላ ኮላ፣ ቀለም አጠቃላይ የምንገዛቸው ማቴሪያሎች ከዚህኛው ከምንጠቀመው ይሄን ገዝተን ለአንድ ዕቃ ከምንጠቀመው ማቴሪያል ጋር ለዚህ ለኤምዲኤፉ የምንጠቀመው ወጪው እኩል ስለሚሆን ተመሳሳይ ዋጋ ነው የሚሆነው ማለት ነው ማቴሪያል ወጪ ላይ። ስለዚህ የማቴሪያል ዋጋ ኤምዲኤፍ ስለቀነሰ ዕቃው ኤምዲኤፍ የሚቀንስ ለሚመስላችሁ ማለት ነው። ምክንያቱም እኛ የምናወጣው ወጪ እኩል ከሆነ ተመሳሳይ ዋጋ ከሆነ ለኛ አንድ አይነት ዋጋ ነው ማለት ነው የምንሰራው። ግን ኤምዲኤፍ ዋጋው ይቀንሳል፣ ይሄኛው ደግሞ ላሚኔቱ ይጨምራል። ስለዚህ ዞሮ ዞሮ ያው ዋናው ነገር ምንድነው የተሻለው ማቴሪያል ላሚኔቱ በአንጻራዊ በብዙ መልኩ ስለሚሻል በላሚኔት ብታሰሩ የተሻለ ነው። ዋጋም ተመሳሳይ ነው ማለት ነው ከኤምዲኤፉ ጋር። እና አሁን ለምሳሌ ይሄ ቁም ሳጥን በኤምዲኤፍ ነው የታዘዝኩት 75000 ብር ነው አሁን ላይ ይሄ እየተሰራ ያለው ማለት ነው። በላሚኔትም በኤችዲኤፍም ቢሆን ተመሳሳይ ነው ዋጋው 75000 ብር ነው ማለት ነው። ምክንያቱም እንደነገርኳችሁ ነው በኤችዲኤፉ ትንሽ ማቴሪያል ነው የሚያስጨምረኝ ዋጋው ውድ ቢሆንም፣ ይሄኛው ደግሞ የኤምዲኤፉ ብዙ ማቴሪያል ስለሆነ የሚያስገዛኝ ለኛ ወጪው ተመሳሳይ ስለሆነ የምንሰራበት ዋጋ እኩል ነው ማለት ነው። ስለዚህ ይሄን ዋናው እንትን ያነሳሁት ርዕስ ምንድነው ኤምዲኤፍ ዋጋው ይቀንሳል ብላችሁ ብዙ ጊዜ ስለምትጠይቁኝ ነው። ስለዚህ ኤችዲኤፍ ብታሰሩ ዋጋው እኩል ስለሆነ የተሻለ ነው ማለት ነው ለእናንተም። እንደገና ደግሞ ብዙ ኤችዲኤፎች በፊት የሰራሁት የበፊት ቪዲዮ ላይ ሙሉ በሙሉ የታሸጉ ስለሆነ እንዳንጻራዊ ከኤምዲኤፍ ሻል ይላሉ ማለት ነው። በቀጣይ ቪዲዮ ደግሞ አጠቃላይ ስለ ስራው ስለ ቪነሩ እንትኑም ሙሉ ቪዲዮዎችንም ደግሞ ቀጣይ እሰራላችኋለሁ። ያው አሁን ኖርማል ያው የእቃውን ቪዲዮ እየሰራው ስለሆነ ነው። እና የዚች ዋጋ ደግሞ 23000 ብር ነው ማለት ነው አሁን ላይ እየተሰራ የሚገኘው። በጣም ጽድት ያለች ቲቪ ስታንድ ናት፣ በጣም ታምራለች። ያው አድራሻ እንግዲህ ለምትጠይቁኝም ከሚሴ ነው የምንገኘው። በያላችሁበት እናደርሳለን። ሙሉ የቤት እቃዎችን እንሰራለን ማለት ነው። አጠቃላይ እቃዎችን እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቀጣይ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።